ወንበር ላይ ቁጭ ብሎ እኛን እያየ በእጁ ቁላውን ይበዳ ነበር። ሁለትና ከዛ በላይ ሆኖ አንዷን ሴት የሆነ ቦታ ወይም ቤታቸው አሊያም ጫካ ወስዶ ይፈራረቁባታል። እንዲህ አይነቱ የቡድን ወሲብ ዳማ ወይም ሴኮ በመባል ይታወቃል። ከሸሌዎቹ ጋር አልቤርጎ ገብቶ ልብሱን አውልቆ ብልቷን አስከፍቶ ወይም ራቁቷን አስደርጎ ብልቷን ወይም የራቁት ገላዋን እያየ ሴጋ የሚመታው። አንዷም አለም መጣችና ቢዝነስ አብረን እንሄድ አለችኝ። ስለ ሰውየው ነገረችኝና አግባባችኝ። ምን ነገረችሽ? እሱ አይበዳም አውቃለሁ አለችኝ። ታዲያ ካልበዳ ምን ያደርጋል? እሱ የሚረካው ሴቶች ሲሳሳሙ፣ ጡቶቻቸውን ሲጠባቡ፣ ሲላላሱ ሲያይ ነው። መላላስ ማለትም ስንም ይጨምራል። በአውንታዊ በአንገቷ ታወዛውዛለች። ከዛስ በቃ እንዴ አልሄዳችሁ? ሄድን እንጂ። እሱን እኮ ነው የምልሽ። ምኑን ሄዳችሁ? ምን አደረጋችሁ? አንተ ደግሞ መላላሳችንንና ከንፈራችን ስትራፖ እስኪይዘው እኔና አለም ተሳሳምን፣ ተላላስን። በቃ እሱ ምን ያደርግ ነበረ? ወንበር ላይ ቁጭ ብሎ እኛን እያየ በእጁ ቁላውን ይበዳ ነበር። ትሰማለህ። የየቀኑን ገድል ፍጹም መስግባ አትችልም። አይነታችን ብዙ ነው። ከሸሌዎቹ ጋር አልቤርጎ ገብቶ ልብሱን አውልቆ ብልቷን አስከፍቶ ወይም ራቁቷን አስደርጎ ብልቷን ወይም የራቁት ገላዋን እያየ ሴጋ የሚመታው በሴጋ ምት ስለሚረካው። ትሰማለህ? አንዳንድ ሸሌ የሚፈልገው በእጁ ብልቱን እያሸችለት እየጨመቀችለት መሆኑን ትሰማለህ። አስገድዶ ስለመድፈር ታሪክ ትሰማለህ። ሸሌ ሆና ማስገደድን ምን አመጣው አትልም። ከፍሎ አልቤርጎ ገብቶ በፈቃደኝነት ማድረግ እየቻለ ለሱ እርካታው የሚሰጠው እንደ አውሬ ታግሎ ወሲብ መፈጸሙ ነው። እንደዚህ አይነቶቹን ሰዎች መደበኛ ደንበኞች ያላቸው ወይም ከኮልኮሌዎቹ አንዷን ይዞ እንደመጣ ትረዳለህ። አንዳንድ የሴቶቹን አሰቃቂ ሁኔታ ያጋጥማቸዋል። ላሳይ እግር፣ ሶስተኛ እግር የሚባሉት አጣናቁ ላይ ያለው ውስጥ አካላታቸው ከሚበታትነው ጀምሮ በቡድን ሆኖ አንዷን ሴት ስለሚፈራረቁባት አረመኔ ወንዶች ታሪክ ትሰማለህ። ሁለትና ከዛ በላይ ሆኖ አንዷን ሴት የሆነ ቦታ ወይም ቤታቸው አሊያም ጫካ ወስዶ ይፈራረቁባታል። ብዙ ጊዜ እንደዚህ የሚያደርጉት መኪና ያላቸው ወጣቶች አሊያም ጉሩምሶች እንደሆኑ ትሰማለህ። በተለይ የባለጸጎች ልጆችና የሀያት ተጠቃሚዎች ናቸው። እንዲህ አይነቱ የቡድን ወሲብ ዳማ ወይም ሴኮ በመባል ይታወቃል። ሴቷን የሚያግባባውና የሚያራምደው አንዱ ሲሆን ሌሎቹ አጃቢዎች ናቸው። ለወጣቶቹ እንደ ቴራፒ አድቬንቸር ነው፣ ለሸሌዎቹ ስቃይ። ፋራ ሸሌ ካልሆነች በአሁን ሰዓት እንዲህ አይነት እድል የሚያጋጥማቸው ጥቂት ናቸው። ይሁንና በዋጋ ድርድር ከሁለቱ ወይም ከሶስት ወንዶች ጋር የሚያድሩ ሴቶቹም ያጋጥሙሃል። ኮልኮሌዎችና ቁጬሮች ከሁለቱ ወንዶች ጋር የሚያድሩ እምብዛም አያስጨንቃቸውም። ዘማሪዎቹ ደግሞ በአንዴ ከ2 እስከ 5 ደንበኞች እንደሚያስተናግዱ ትሰማለህ። ደንበኛ ከሆንክም ትሰማለህ። ካዛንቺስ መሮጥ ጀምራለች፣ ትበራለች። ሌቱ እንዳይነጋባት ጥድፊያ ላይ ነች። ሊነጋ ብሎ የለም። በዚህ ሰዓት የለየላቸው ሰካራም ሸሌዎችም የማየት አጋጣሚ የሰፋ ነው። አንዳንዶቹ እስኪሰክሩ ይጣላሉ። አብዛኛዎቹ እንደ ወንድ ሸሌ ሲለቁ ይጣላሉ። የበለጠ ይቆላሉ፣ ይቁላላሉ፣ ይታመሳሉ፣ ይንገረገባሉ፣ ይታመሳሉ፣ ይቁላላሉ፣ ይሻፍዳሉ። ያሰራቸዋል፣ ያሻቸዋል፣ ያርገበግባቸዋል። አንዳንዶቹ የእውነት የቆመ ይመስልሃል፣ በልቅ ያሽካካሉ። አንዳንዶቹ እንቁላል መጣያ አታ እንደተጨነቀች ቄብ ዶሮ ይሽረበረባሉ፣ ያስካካሉ፣ ይሻፍዳሉ። እንደ ሻፈደ አውራ ዶሮ ያስካካሉ፣ ይገለፍጣሉ፣ ሙልቅቅቅቅቅ ቁልትልትልትልት ያደርጋቸዋል። አንዳንዶቹ ሸሌዎች አልኮል ፍጹም አይጠጡ። አንዳንዶቹ ካለ ቢራ ወይም ካለ ውስኪ በስተቀረ ድራፍት አይጠጡ። ልክ እንደ ወንድ የሚሉም አሉ። ካረር ወይም ሜታ ካለ በደሌ ወይም ጎርጊስ የማይጠጡ አሉ። ውድ የዩቲዩብ አድማጮቻችን አንድ ጀንበር ስታዘቀዝቅ የተሰኘው ትረካችንን ጀምረናል። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ አይለየን። አንዳንዶቹ ምን ለምን እንደማይጠጡና ምን ለምን እንደሚጠጡ የየራሳቸው ብዙ ምክንያት አላቸው። አንዳንዶቹ ያገኙትን ይገለብጣሉ። ከምትጋብዛት ልብስ ብትገዛ የሚሻለው አለ። 25 ድራፍት፣ 15 ቢራ፣
5 ደበሌ ውስኪ ትጠጣ ሞቅ የማይላት ውብ ኮረዳ ልታገኝ ትችላለህ። ወይም 40 ድራፍት ታጠጣት ከዚህ በኋላ ምግብ ካልበላሁ አልጠጣም የምትል ልታገኝ ትችላለህ። 4 ድራፍት ብቻ ጠጥታ ፊቷ ሁሉ ሳቅ በሳቅ የሚሆን ቀሽም ሰካራምም ታገኛለህ። አንዳንድ ሰካራም አንዳንድ ሸሌዎች ሲሰክሩ፣ ሲበሳበሱ፣ ሲታፉ፣ ሲፈሱ፣ ሲያንዛርጡ ታያለህ። ሴቶቹ በጋራ አንድ የሚያደርጋቸውና ከወንዶቹ የሚለያቸው ሲሰክሩ የሚያሽካኩት ነው፣ እሽኮለሌያቸው ነው፣ መቅበጣቸው ነው መሆኑን የምትረዳው ሁሌ ዘናጭ ጋባዥ ስትሆን ነው። ከጠጡ ከወንድ ይልቅ ያስካካሉ። የሚያስካኩትና የድሪያው አይነት በራሱ ብዙ ነው። እስኪ ገርም አብዛኛው ሸሌ ከዋልክባት፣ ከቀረብካት፣ ካደርክባት፣ ከሰነባበትክባት፣ ከተወዳጀሃት ብቻ ትነግርሃለች ስለ ራሷ። እጅግ ካልቀረብካት፣ ካላመነችህ መደበኛ ስሟን፣ የቤተሰቦቿን አቋም፣ አድራሻዋንና ማንነቷን አትነግርህም። መደበኛ ስሟን ፋንታ ሉባና ቤት የወጣችውን የብርሃን ስሟን ትነግርሃለች። ብዙዎቹ ስማቸውን እንጂ የአባት ስማቸውን አይቀይሩ። ውለ ስታድር ትረዳዋለህ። የራሳቸውንና የቤተሰባቸውን ታሪክ ቀባብተው ይነግሩሃል። ከልብ ከቀረብክ ግን ሁሉንም እንዳንተ ስም የተወለዱ የአባት የእናት ስም፣ የቤተሰብ ሁኔታ፣ አድራሻ፣ ወረዳ፣ ቀበሌ፣ ግብረ ማህበር፣ ብሔረሰብ፣ የአደጋ ጊዜ ተጠሪ አላቸው። የምትንሰፈሰፍ እናት አላቸው። ስለ ቀያቸው፣ ስለ ልጅነታቸው የህይወታቸው ትዝታ አላቸው። ወፍ ዘራሽ አይደሉም። እንዳንተ የህይወት ታሪክ ቢኖራቸውም ደብቀውት ይንቀሳቀሳሉ። ከጥቂቶቹ በስተቀር አብዛኛዎቹ አሳዛኝ ታሪክ ነው ያላቸው። ለአንዳንዳቸው የሽርሙጥና ህይወት መንስኤ የሆናቸው ትራጀዲ የሆነ ታሪክ አላቸው። ትራጀዲው ለነሱ ጨፈግ ነው፣ ጨለማ ነው፣ ድቅድቅ። የውድቀታቸው መንስኤ፣ የሽርሙጥናቸው መንስኤ ያ የመጡበት ማህበረሰብ ያልተፈጠረ ህግ፣ ወግ፣ ልምድ፣ የቤተሰብ ስርዓት መሆኑን ትረዳለህ። ሁሉም እንዳንተ መማር፣ ማደግ፣ ቤተሰብ መመስረት፣ ማወቅ፣ መፍረጅ፣ አፍ መናገር፣ መከበር ይፈልጋል። ግን የአንተ ምንጅላቶችና አንተ እንደ አባት በያለፋችሁበት ማህበረሰብ የፈጠራችሁት ማህበረሰባዊ ወግ፣ ራስ ወዳድ ባህል፣ የበላይነት ስርዓት፣ ሃይማኖት፣ እምነት፣ ወግ፣ ልምድ፣ የቤተሰብ ስርዓት፣ የአካባቢ ስርዓት፣ የትምህርት ስርዓት፣ የፖለቲካ ስርዓት፣ የጎጥ ስርዓት የእነዚህ ወጣቶች ድምር የሆነውን ድህነት፣ ማይምነት፣ ካዛንችስ እንደደረሳቸው ይናገራል። ሲነግሩ ግን በአንተ የማጭበርበሪያ ቃላት አይደለም፣ በራሳቸው እውነት እንጂ። ያለ ዕድሜዋ ተድራ ወይም ልትዳር ስትል ከባሏ የወጣች የምትፈልገው ጋር እንዳትገባ ወላጆቿ ለሽያጭ ሲያስማሟት የጠፋች፣ የባሏን ዱላ መሸከም ያቃታት፣ ግርድና የመረራት፣ ከአሰሪ አርግዛ የተባረረች፣ መምህሯ ሪፕ ያደረጋት፣ ከቤተሰቧ የተባረረች፣ በሰካራም አባቷ ምክንያት ከቤት የወጣች፣ እንጀራ አባት ያባረራት፣ ወላጅ አባት ያባረራት፣ እናቷ ስትሸረሙጥ የእናቷ ውሽማ አውጥቷት እናቷ ያባረረቻት፣ እናቷ ጋራ ሽርሙጥና የተማረ፣ ቤተሰቦቿን ለመርዳት የመጣች፣ አክስቷ ሊያስተምሯት አዲስ አበባ ከመጣች የቤት ሰራተኛ ያደረጓት፣ ቤተሰቦቻቸው አልቀው እዚህ የገቡ፣ አርግዛ ከቤት የተባረረች፣ በትምህርቷ በተደጋጋሚ ወርቃ በጓደኛ ምክር እዚህ የመጣች፣ 12ኛ ጨርሳ ስራ ስታጣ ወደ ሽርሙጥና የገባች፣ አባቷ ከስራ በመፈናቀላቸው የመጣች፣ ከኤርትራ የተፈናቀለች፣ በጓደኞቿ ምክር ሸሌ የሆነች፣ ልጇን ለማሳደግ የገባች፣ ዲቃላ በማምጣቷ የተባረረች፣ እያንዳንዳቸው ምክንያት አላቸው። ከምር ከቀረብካቸው ይነግሩሃል። በየአንዳንድ ሰካራም ያ እንዴት ሸሌ ሆንሽ የተለመደ ጥያቄ ይቀርብላቸዋል። እነሱም የተለመደ የውሸት መልስ ይሰጣሉ። ሌላው ቀርቶ መካከለኛ ወይም ከፍተኛ የኑሮ ምድብ ላይ የሚገኙ ወላጆች ልጆቻቸውም ሸሌ ሆኖ ታገኛለህ። የየራሳቸው ምክንያት አላቸው። ምክንያቱ በሙሉ ቤተሰቡ፣ ማህበረሰቡ፣ ስርዓት፣ ባህል፣ ወግ፣ ድህነት ነው። አንዳንዶቹ የሸሌ ህይወት ከቀመሱ መውጣት ይከብዳቸዋል። አንዳንዶቹ ወደ ቤተሰባቸው ቢመለሱም እንደፈለጉት መጠጣት፣ መቃም፣ ማጨስ፣ መደሰት፣ መደነስ፣ ከአማራቸው ወንድ ጋራ መውጣት፣ የፈለጉበት መዋል፣ ማደር፣ ብር ማግኘት የለም። ሽርሙጥናውን ይቀጥሉበታል። በሌላ በኩል የሽርሙጥናን ማዕረግ የተቀበለች ልጃቸውን ለመቀበል ዝግጁ የሆኑ ቤተሰቦች አታገኝም።
ወጣቶቹና ከተሜዎቹ ሽርሙጥናን እንደጀመሩ ድንግርግር ሲላቸው ታያለህ። ውለው ሲያድሩ ግን ደስተኛ ናቸው። በአጭር ጊዜ ሲፈኩ ሲደምቁ፣ ልብስ ጫማና ጌጣጌጥ ሲቀይሩ፣ ሲፈነድቁ፣ በፍቅር ሲወድቁ፣ ሲነሱ፣ ወንድ ሸሌ ሲያጉላላቸው ታያለህ። ቢዚ ናቸው። አንዳንዴ እንኳን ለአዳር ለሾርትም አታገኛቸውም። አልፎ አልፎ ተሸርማጮች በጠርሙስና በብርጭቆ ይፈነካከትላቸዋል። ወንዶቹ ሲፋለጡባት፣ ሲጋደሉባት፣ ሲረባረቡባት ደስ የሚላት ሴት ትኖራለች። ትፈነድቃለች፣ ትታመሳለች። አንተም እሷም እድሜ ከሰጣችሁ በአጭር ጊዜ ይበርድላታል፣ ትበርዳለች፣ ይደረብባታል። ተራዋን ለባለተረኛ ትለቃለች። ከዓመታት በኋላ ወደ ነባሮቹ ሻለዮች ተርታ ትመዘገባለች። ውድ የዩቲዩብ ቻናል አድማጮቻችን፣ አንድ ጀንበር ስታዘቀዝቅ የተሰኘው ትረካችን ክፍል 21 ይሄንን ይመስላል። በክፍል 22 በድጋሚ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ አይለየን።